ሲቀጥል ደግሞ እኔ አሁን ለትዳር ገና ነኝ አልደረስኩም ትንሽ ቆያለሁ እሱ እኮ መጀመሪያ ቆያለሁ ብለህ አይደለም ያገባው አሁንማ ገኒ እሷም ልጅ ናት አንተም ልጅ ነህ እንደዛ እኔና እሷ ተለያይተን ተፋተናል ገብቶኛል ተፋተናል ፍቺ ወረቀት አቅርባልኝ ምናምን ሁሉ ነገር ተለያይተናል ወደና እሷ እኮ እሷም የግሏን ላይፍ ነው እኔም ወንድ ላጤ ነኝ እኮ ወንደላጤ ነው አይደለም እኔም ወንደላጤ ነኝ ዞሬ ቤቴ ምንም እንትን ምትሰው ነኝ ግን ደግሞ ፈጣሪ ሰላም ቤተሰቦቼ እንዴት ናችሁ ሰላማችሁ ይብዛልኝ አላችሁ ወይ እኔ ያለው ከእንግዲህ ሰምታችኋል አብራም ምን እንዳለ እኔ ለትዳር አልደረስኩም ገና ልጅ ነኝ ብሏል ለአቅመ አዳም አልደረሰም አብራም ገና ነው ገና ልጅ ነው እንደው ምን አድርጉ ነው የምትሉት በቃ ተውት እስኪ ይሄ ደግሞ ጀመራ ሳይድግ እኮ የማይሆን ነገር ውስጥ ገብቶ ተቸገረ ጮጋራው ተላጠ ለአቅመ አዳም አልደረስኩም አላለም እውነት አልደረስኩም ማለት ወይ ንግድ ይፈላ ሄርሚ ስሚሽ ውዴ የኔ እናቴ ቅርብሽ ይሄ ገና አላደገም ምንድነው እሱ ይታያያሉ ገና ይታያያሉ እሱን ታያለች እሱም ደግሞ እሷን ያያታል ይጠናናሉ ከዛ በኋላ ለአቅመ አዳም ሲደርስ በቃ ይገባሉ ወይኔ አብራም ዘንድ ጨዋታክ በጣም ጨመረ የምር እንዴ ልጅና እኔ ገና አልደረስኩም አላለም እና አብራም ከእንግዲህ ሁሌ ልጅ ነው የሚለው ራሱን መቼ እንደሚያድግ በርግጥ አላቅም መቼ እንደሚያድግ ፈጣሪ ነው የሚያውቀው ሁሌ ልጅ ለየሱ ልጅነት ማለቂያ የለው እሱ ያድግም ሁሌም ልጅ ነው ከልጅ ጋር ደግሞ ጨዋታ እንደው አምሮ ሁሉም ነገር ይቅርባችሁ ተምቅርብሽ ሄርሜላ መቅርብሽ በቃ እሱ ልጅ ነው እንደናንተ ያደገ ትዳር የሚፈልግ ሰውን ፈልጉ ሌላ እስኪ ፈለግ በሉ እናንተ ኢትዮጵያ ውስጥ እኮ ወንድ ሞልቷል አየት አድርጉት እንጂ እናንተ እንዴ ሰውዬው አላደገም ገና ልጅ ነው በቃ ተውት ልጅነቱን ይጨርስ ጮጋራው ለምን ነው የምታቃጥሉት እሱ እንደዚህ መቆየት ይፈልጋል ማጥናት ይፈልጋል በየአመቱ አዳዲስ ሴት ማምጣት ይፈልጋል በቃ ፈታ ማለትን ይፈልጋል ተውት በቃ ፈታ ይበል እኔ ልጅ ነኝ ገና አልደረስኩም አላለም በቃ ልጁን ያሳድጋል ልጅ ሆኖ ልጁን ያሳድጋል ችግር የለበትም ግን ለትዳር ልጅ ነው እውነት ብዙ አሳቀኝ አብራም እኔ ምላት ለህርሚ በቃ ይሄ ሰውዬው ይቅርብሽ ጌታን ይቅርብሽ የራስሽን ህይወት ኑሪ አንቺ ሴት ልጅ የሴት ልጅ እድሜ ይሄዳል ስለዚህ በእድሜሽ ተጠቀሚ ጊዜሽ ላይ ተጠቀሚ እንደዚህ አይነት ከርፋፋ በቃ ምንም አላማ የሌለው ወንድ ይቅርብሽ በቃ ለምንም አይጠቅምሽም ይሄ ለሩታም አይጠቅምም ላንቺም አይጠቅምሽም እውነቴ ነው የምልሽ እንዴ የልጅ አባት ሆኖ ልጅ ራሱ ለትዳር በቅቷል እሱ ገና ልጅ ነኝ ይላል እንዴ በፈጣሪ ኧረ ድፍረት ልጅ ነኝ እንተያያለን የሚለውስ ደግሞ እንተያያለን አንቺ ትፈልጊያለሽ እንደ ሩታ ትፈልጊያለሽ ጋብቻውን ትፈልጊያለሽ አይ እሷም አትፈልግም እሷም አንተም ማየት ትፈልጋለች ቀጣይ አመት ደግሞ ሌላ ሴት ታመጣለህ ብላ እያሰበች ነው በማል ደግሞ ካንተ የበለጠ ሸበላ ካገኘችውስ ምን ይታወቃል ከዛ ሁለት እያማረጥክ መጨረሻ ላይ አንዱን አታርፍ ትላለህ በዛ ሰዓት ትጠደብ والله ገሊበት አደብ ማርያምንስ ስራ የሚያስተምረው ሰው ያስፈልጋል ይሄ ስራ የሌለው በቃ አሳዳጊ በደለ በጣም አስጠላበት አብራም እውነት አስጠላበት ባበዛ እጭ